ተማሪዎች ፈተና ይሰጣቸዋል ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል የዚህ ሁሉ ፈተና ዓላማው ምንድነው ያንን ዕውቀት አግኝቷል አላገኘም የሚለው ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው ለንም ቋልኩ ማንንም ኮንፊደንስ የለውም እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካትም ይቻላል የፈተና አወጣጥ ዕውቀት ያላችሁ ሰዎች የሚጠቀሙበት ሲስተም አለ የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም የተለየ ነገር ያለን ለማስመሰል መሞከሩ ነው ማይገባኝ ለምንድን ነው ሁሉ ነገር ከውጭ የመጣ ምናስመስለው ነው የኛስ ነገር መውጣት የለበትም ምንም የተለየ ነገር አይደለም የተለየንም አለን እኮ የተለየ ነገር አለን የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም